አይዛኒ ምን እናረጋይ ወይኔ ያበደ ስራ ነው የሰራት ወይኔ ከፈሮኒ ያበደ ስራ ነው የሰራት አይ እንደ አንቺ ደግሞ ታበረታችኛለሽ ብዬ አስብ አንቺ አሁን ይሄ ስራ ነው መጫወቻ ነው እኮ ያረጋኝ ተጫወትኩባት የመጨረሻ አምረን ሰላም እንዴት ናችሁ ውድ የጄሪ ኤንድ አሌክስ የዩቲዩብ ቻናል ተከታታዮች እንዴት ናችሁልኝ በአገር ውስጥም በውጭም የምትገኙ ኢትዮጵያውያንና ኤርትራውያን ደህና ናችሁ ወይ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት አንድ ቪዲዮ አለ። እህቴን ቤት ነው ያለችው እንደውላትና ሜካፕ አሰራሻለሁ ነው ምላት ሜካፕ ቤት ይዣት ሄዳለሁ ማለት ነው። ይሄንስ ምላት ላሰራ ሳይሆን እኔ ራሴ ልሰራት ነው። እንደዚህ ስላችሁ ካሁን በፊት ሜካፕ ምንም አይነት ነገር ሜካፕ አላቅም ሁላ ሲሰራ ይቻላል አቅምና እኔ ነኝ የምሰራሽ ብዬ ነው እዛ ቤቱ ላይ ከደረስን በኋላ ቀውጥ የሚፈጥረው እና እኔ ነኝ የምሰራት የሚሆነው ማለት ነው። የሚፈጠረውን ሪአክሽን ምን ሊፈጠር ይችላል እንዴት ልሰራት ይችላል የሚለውን አብራችሁ እስከመጨረሻው እንድትከታተሉኝና ቪዲዮ ከወደዳችሁት ላይክ ኤንድ ሼር እያደረጋችሁ እንዲሁም የቪዲዮውን ሪዛልቱን አይታችሁ እችላለሁ የሚለውን ሬት እንድታደርጉኝ ኮሜንት ሴክሽን ላይ ፈልጋለሁ። ከ10 ሬት ታደርጉኛላችሁ ማለት ነው። ዜናውን ከዚህ በመቀጠል ሲስተር ዋጋ እንደውላትና ነይ ውጪ ይላታለሁ። ተዘጋጅተሽ ለባብሰሽ ውጪ ይላታለሁ። ደውዬላት ስትመጣ ይዣት ቀጥ ብዬ እንደማሰራት ነው እንዳልኳችሁ ወስዳ እዛ ከደረስን በኋላ ነው ችግሩ የሚፈጠረው። እኔ ነኝ የምሰራት የሚሆነው። በዚህ አጋጣሚ ደግሞ ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ስል በአክብሮት ጠይቃችኋለሁ። ቤተሰብ የሆናችሁ ሰዎች ላይክ ኤንድ ሼር እንዳይረሳ እንደተለመደው ሰፖርታችሁ ያስፈልገኛል። አሁን ከዚህ በመቀጠል እንደውላታለን ማለት ነው። ለይስተም ሄሎ የተወደድሽ ውዷ እህቴ ወንድሜ እንዴት አደርሽ? አላው እንዴት ነህ? ደህና ነኝ። ቤት ነሽ? ቤት ነኝ። ነይ አንዴ ውጪ በር ላይ ቆሜያለሁ። የሆነ ቦታ ይዤሽ ልሂድ ነው። ምን የት? የሆነ ቦታ በቃ ዛሬ ሜካፕ ላሰራሽ ነው። ፈጥነሽ ውጪልኝ እሺ? በር ላይ ቆሜያለሁ። አንተ እኮ ቀልድሽ? የምሬን ነው። ነይ ውጪ። ማርያም በል። ነይ አንቺ በር ላይ ነኝ። እሺ ጠብቀኝ በቃ ልብስ ልቀይር። እሺ ቶሎ ነይ። ደህና አድርሽ። እንዴት ነሽ? ዝጊ በቃ አይደለም የምሬን ነው። ዛሬ ፋና ማረግሽ ማርያም ማን ነገረህ? ምኑ ፕሮግራም ነበረኛ በኋላ 9 ሰዓት። አረ እኔ ላንቺ ማልሆነው ነገር የለም። ሜካፕ ማን ያሰራኛል ያልኩት እኔ እንደዚህ ነኝ። እኔ ላንቺ ማልሆነው ነገር የለም ነው የምልሽ። ቀበቶሽን ሰርሽ ሰላም ነው። ሰላም ነው። እንዴት አለሽ? እሺ ሰላም ነው። እንኳን ልወጣላችሁ። ቀለል ያለ ሜካፕ ፕሮግራም አለኝ ነው። ሜካፑን እኔ ነኝ የምሰራሽ ዛሬ። ሰርፕራይዝ ነው። ምንም ነገር እንዳትዪ። በጣም ፏርጌ እሰራሻለሁ። ባለሙያ ነኝ። እስከዛሬ ማታውቂው ሙያ አለኝ። ይሄ ተጣጣው ሜካፕ ነው። በቃ አንቺ አርፈሽ ቁጭ ትያለሽ። ቦታሽ ላይ ብቻ ተቀመጭልኝ። የት ቦታ እንደምሰራት ትነግሪኛለሽ። ዛሬ አስቸግርሻለሁ። ቀልድ ነው። የምሬን ነው። በጣም ፋርጌ ነው የምሰራሽ። እኔ ሙያ አለኝ። ማታውቂው ሜካፕ በቃ እስከዛሬ ማታውቂው አንድ የተደበቀ ሙያ አለኝ። በጣም ነው ማሳምርሽ። እርግጠኛ ነኝ። እየቀለድኩ አይደለም እንዴ? አንቺ ግን አንድ ያስቸግርሻለሁ። ቦታ ትለቂልኝና እቃዎችን ብቻ አምሽር እርግጠኛ ነኝ። የት የምታውቀው ነው? ሜካፕ አርቲስት ነኝ ተምሬያለሁ እኮ። ታሰራሽ እኮ ይዘኝ የመጣው በቃ ይመለከሽ። ላሰራት ብዬ ነው ያመጣሁት፣ ግን እኔ ነኝ የምሰራሽ ዛሬ። አንቺ ላይ ካልተለማመድኩ ማን ነው እኔን እሺ ብቃት አለ ብሎ የሚቀጥረኝ? እንደውም አንቺ መጨረሻ ፋይናል ላይ ስራዬን አይተሽ ውጤቱን አይተሽ ልቀጥርኝም ትችያለሽ። አደራ ግን በእናትሽ ከዚህ እንዳትርቂ እሺ? እቃዎችን ብቻ ታዘጋጅልኝና አንቺ እቃዎችን ብቻ ታዘጋጅልኝና እኔ ፋርጌ እሰራታለሁ። ፋይናል ላይ ታያለሽ ውጤት። ዛሬ ነው የምትቸገሪው።
እሺ መጫወቻ ነው ያለው መጫወቻ። በቃ አንቺ ውጤቱን ሳታይ ለምን እንደዚህ ትናደጃለሽ? መጨረሻ ላይ ያለውን ነገር ደግሞ ኦዲየንስ ይመሰክራል። የሆነ ወረቀት ላይ እንደመቀባት እኮ አይደለም ፊቴ ላይ ነው እንዴ? ቀለኛ በቃ እኔ እችላለሁ። ሲጀመር ነው እችላለሁ። እቃዎችን ብቻ ከዛ ልብሳለሽ። ኦኬ ይሄ ልብስ ነው የምለብሰው። ኦኬ ለብሳለሁ። አስቸግረሻለሁ። ተወጭልኝና እኔ ነኝ ፏ ማረጋ እዚህ ጋር እንግዲህ ጋውናችንን እንለብሳለን። ከዚህ ነው የምንጀምረው ዛሬ ስራችንን። በመጥፎ አይን አትይኝ፣ ወንድምሽ ነኝ። ፊቴን እኮ ነው አሳልፌ የምሰጠው እኮ። ታዲያ ቀልደኛ ምን አይነት ውብ እንደማረግሽ ቆንጆ ነሽ። ግን ያው ከዚህ በላይ ቆንጆ አረግሻለሁ። እንደምታዩት ትጥቃችንን ለብሰናል። ከዚህ ቀጥለን ሜካፕዋን ፏ እናረጋታለን ማለት ነው። እናንተም ተከታተሉን። ስራውን በአግባቡ እንሰራታለን ብዬ ተስፋ አደርጋለሁ። ከምን እንጀምራለን? ከዚህኛው ይሄ ምንድን ነው የሚባለው? አውቃለሁ ብለህ አይደለም መስራት ነው። ይሄ እንደዚህ እና በቃ እሺ፣ እንዴት እንደሆነ ጠጋቢ ነኝ። አትራቂኝ፣ አትፍሪ። እንደዚህ እንግዲህ ወደ መጨረሻው የደረስኩኝ ነው። ፋሚሊ ካሜራ ማን የቀረጽ ነገር አለ የሚታይ? አሪፍ። ቆይ እዚህ ጋር ትንሽ ደስ አላልሽኝ? ሙዚቃ እንትን መጫወቻ ነው። እንደዚህ መጫወቻ ነው እኮ ያልሽው እንጂ ዜን ሌላ የቀረኝ ነገር ያለ አይመስለኝም። ፋይናሊ እንደዚህ ውብ አድርጌ ሰርቻታለሁ። እቴን ብቃቴን ደግሞ ሬት ታደርጉኛላችሁ ከስሩ። ቅድም እንደነገርኳችሁ ኮሜንት ሴክሽን ላይ የገባችሁ ሬት አድርጉ። ይሄ ቪዲዮ ደግሞ ላይክ ኤንድ ሼር እያደረጋችሁ ቫይራል አውጡላት። ትወደዋለች፣ በጣም ስራውንም ትወደዋለች። እናንተ ቫይራል ስታወጡላት ደግሞ ደስ ይላታል ብዬ አስባለሁ። ቆይ እንዳይፈርሳት ነካኪ። ፀጉሬን የሰራኝ ፊቴን ነው። ወደዚህ ወደ ፊትሽ አትምጭና በጣም ነው የሚያምረው። እንግዲህ ሜካፕ ባለሙያ መጣ ትነግረኛለች ምን ያክል ላሳመርኳት። እሷም ደግሞ ራሷን አሳያታለሁ ማለት ነው። እስኪ ያለውን ነገር መጨረሻ ፋይናሊ ታያለሽ። ንግለጥ ነው። ቆይ በመስታወት ላይ ልታይ ነው። መስታወት ላይ አሳይሻለሁ እንዴት እንደምታምሪ። እስኪ አይንሽን ግለጫ። ምንድን ነው? ኧረ አንተ ካሜራማን አሁን ይሄ ምን ብለህ ነው የምታሳየው? አያምርም? ቆይ እዚሁ በደንብ እዩ፣ በእግዚአብሔር እዩ። እሱ ነው ይዙንሽ። ምንድነው ይሄ? ለማንኛውም አውቃ ነው ወደዋለች። እናንተም መስራት ስትፈልጉ ኢንቦክስ አውሩኝ። በደንብ ራስሽን ቼክ አድርግሻለሁ መሰለኝ። ኧረ በእናትህ ወደ ዛድርጉ ነው የሳይው ራሱ እንዴት ነው? አሁን ደግሞ እሷ ትመጣና ማለት ነው ምን ያክል ውብ እንደሆነች ደግሞ ትነግርሻለች። አንቺ አላዛኒ ምን እናረጋይ? ወይኔ አላ ደግሞ ያበደ ስራ ነው የሰራት። ወይኔ ከፈሮኒ ያበደ ስራ ነው የሰራት። አይ እንደ አንቺ ደግሞ ታበረታችኛለሽ ብዬ አስብ። አንቺ አሁን ይሄ ስራ ነው መጫወቻ ነው እኮ ያደረገኝ። የበስተ መጨረሻ አያምርም? የኔ ቆንጆ
አብርም እንጂ ልጅ እንዴት ነው እንደዚህ ያበለሻሻል? ቂባው ይላዳሉ እግዚአብሔር ወይኔ ጉዴ! እንዴት አድርጌ ነው ማስተካከልሽ? እኔ አላቅም። ከፈለግሽ ጣቢኝና ከእንደገና ስሪ። አዎ ይማ ታጥሽ እንዴ። እንግዲህ ቤተሰቦቻችን የዛሬ ውሏችን ይሄንን ይመስል ነበር። ቪዲዮውን እስከመጨረሻው አይታችሁት እንደወደዳችሁት ተስፋ አደርጋለሁ። በቀጣይ በጣም ምርጥ ስራዎችን ያያዝንላችሁ ወደ እናንተ ወደ ውድ ቤተሰቦቻችን እንመጣለን ማለት ነው። እናንተ ደግሞ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አጋርነታችሁን አሳዩን። በቀጣይ እስክንገናኝ መልካም ጊዜ። እወዳችኋለሁ።